ليش مثالي አንቺ ነው ረጂ እንደ ንሳብረው እንደ ወንበሩ ረጂ ይሰበራል አባትሽ የገዛው ወንበር ነው ረፊ በቃ ምሳሌ እንደውም ረጂና እንስብረው ውሻ ነይ አባ ነይ ብጂ ነይ እሱን ታዩ ምንም አይሆንም ሞገስ ነይ አምጣ ነይ ያሽ ያ አይ ምንድነው በሬ ነው ውሻ ተከኔ ልታመጥ ነው ውሻ አግሪያ ሰላም እንደምን አላችሁ ውድ የምሳሌ ድራማ ተከታታዮች እንኳን ደስ አላችሁ ውድ የምሳሌ አድናቂ የሆናችሁት ሁላችሁ ምሳሌ እንግዲህ በሚገርም ሁኔታ በመጨረሻ ሰዓት ላይ ለማምለጥ ትችላለች እስኪ ምሳሌ በማምለጧ ደስ ያላችሁት ሁላችሁም ይህን ቪዲዮ ላይክ አድርጋችሁት ለምሳሌ ያላችሁን ፍቅርና ለድራማው ያላችሁን ፍቅር አሳዩልኝ ውድ ቤተሰቦች ምሳሌ እንግዲህ በስተመጨረሻ በሚገርም ሁኔታ ለማምለጥ ትችላለች በዚህም እንግዲህ መርብል ወዳጅ እንግዲህ በጣም ትልቅ ባለ አስተዋጽኦ ነው ያደረገውና ይህ መርብል ወዳጅ የሆነ ሰው እንግዲህ እኔ በጣም ተመችቶኛል በፊት እንግዲህ ለነብሩክ ቤተሰብ ጠላት የነበረ ሰው ነው መታስታውሱት ከሆነ እንግዲህ ይሄ ሰውዬ እስር ቤት ከመርብል ጋር በጣም በስቲ ጀለስ የሚባል ሰው ነውና ሳውቅ ግን እንግዲህ እናም በፊት እንግዲህ ለማለት ተቀጥሮ ሲሰራ የነበረ ሰው ነው አሁን ግን ከማለት ጋር ያለውን ግንኙነት አቋርጦ ምሳሌም ደግሞ የመርብል ወንድሙ ልጅ እንደሆነች ሲያውቅ ጊዜ ማህለተን ክዶ ነው እንግዲህ ከመርብል ጋር እየሰራ ያለው ማህለት አሁን ሌላ ታሪክ ውስጥ ገብታለች በጣም በማትወጣው ነገር ውስጥ ገብታለች ከዚህ ለማውጣት እንግዲህ ማህለት የመርብል እርዳታ ያስፈልጋታል እነ ካሌብ ሞሲሳ አሁን እሷን በጥብቅ እየፈለጓት ይገኛል ምክንያቱም ምሳሌ ያመለጠችው በሷ ሲተት እንደሆነና እነሱ አሁን እያሰቡት ያሉት ነገር ምንድነው ከመርብል ጋር እሷ በብር ተደራድራ ምሳሌን እንዳስመለጠች አድርጎ ነው እያሰቡት ያሉት እሷ ግን በዛው ተቃራኒ ነው ያደረገችው ምክንያቱም በባለፈው ክፍል እንዳለችው ከሆነ እሷ እንግዲህ ያን ሰውዬን ጠርታ ያመጣችውና እሱን እንድትረዳ ያደረገችው ነገር ለምንድነው ካላችሁኝ እሷ እንግዲህ አቅሟን ለማሳየትና ይሄን አክል እችላለሁ መስራትም ምንም ነገር የማድረግ አቅም አለኝ ብላ ለማሳየት አቅሟን ለማሳየት ነበር ያንሱን ጠርታ ያመጣችው ነገሩ ግን ተገልብጦ ነው መጨረሻ ሰዓት ላይ በራሷ እጅ ወጥመድ ውስጥ ወድቃለች ይሄ ነገር በጣም ከባድ ነው ቤተሰቦች አሁን በዚህ ሰዓት ላይ ለእሷ አንደኛ ብርም ያስፈልጋታል ዝናም ታስሮ ነው ያለው ካለም ሞሲሳም ቢሆን ደግሞ እሷን አሁን እንዳዳኛ ጠላት አርጎ በህይወት እሷን ለመግደል እየፈለገ ነው የሚገኘው አሁን ትንሽ ጊዜ ሰዓት ብቻ ነው የሰጠዋት ከዚህ በኋላ እሷ ምሳሌን ድጋሚ ካልያዘችና ምሳሌ ያለችበትን ቦታ ለመያዝ ምሳሌን ለማሳገት ነገር ካመጣ ከዛ ቤት ገብታ ከመድብልም ጋርም ይሁን ብቻ ምሳሌን እንደገና እዛ ወደዛ ለማስገባት
ካልሰራችና ዝና ያለበትን ቦታ ደግሞ ተከታተላ እንደምንም ብላ ካላመጣች ህይወቷ እንግዲህ በጣም በጣም በከባድ ችግር ውስጥ ነው የሚገኘው። ይሄ እንግዲህ ቀላል ነገር አይደለም። ምሳሌ የታገተችው እነዛ ሰዎች እንግዲህ ካሌብ ሞሲሳም ይሁን ግብረ አበሮቹ ምንም አይነት ከምሳሌ ጋር ችግር የለባቸውም። ነገር ግን እንደ ማስያዣ ነው የያዙት። ምሳሌን የያዙት እንግዲህ ዝናን ለማስለቀቅ ነው የያዙት። ነገር ግን አሁን እሷ ተለቃ ዝና አሁንም ቢሆን እንደታሰረ ነው የሚገኘው። ስለዚህ አሁን የማለት ህይወት በጣም አደጋ ውስጥ ነው የሚገኘው። ውድ ቤተሰቦች ይሄ ነገር ደግሞ እኔ ተመችቶኛል ነው የምላችሁ። ምክንያቱም ማለት አወኩ አይነት ሙድ እያራመደች ባለችበት ሰዓት ላይ በጣም ችግር ውስጥ ገብታለች። ኤፍራታ ከዚህ በኋላ ኤፍራታ እንግዲህ በባለፉ ክፍል ላይ በጣም ተጨንቃ ነበረች። ባለፉ ክፍል እንዳያችሁት ከሆነ ከመድብል ጋር ተስማምታ ነበር የታገተችው። ነገር ግን እነዛ ሰዎችም የዋዘ ሰዎች አልነበሩም። በስተመጨረሻ ቦታ ቀይሰው ነው ያስቀመጡት። በዚህ ሰዓት እንግዲህ መድብልን የሚያደርገው ነገር አጥቶ ቁጭ ብሎ ነበር። መጨረሻ ላይ ግን እነሱ በራሳቸው ሰዓት ላይ ኤፍራታን ፈቶ ለቀቁት። አሁን ኤፍራታ በነፃነት መኖር ትጀምራለች። ነገር ግን መሀሌት አሁን ከባድ ችግር ውስጥ ወድቃለች። ይህን ሁሉ እንግዲህ በቀጣዩ ክፍል ምን ይፈጠራል? የማህሌት ነገር እነዛ ሰዎች መሀሌትን ምን ያደርጓታል? መሀሌት ደግሞ ምን አዲስ ነገር ታሳያለች? ይህን አዲሱ የመጣው የመድብል ወዳጅ የሆነ ሰውም ደግሞ እነዛ ሰዎች ፈልጎ ያገኛሉ ወይስ ይሄም ቀላል ሰው አይደለም? ነገር ግን ያ ጀማም ቀላል የሚባል ጀማ ስላልሆነ ኃይል ተጨምሮ አዲስ ነገር ያሳያል ወይስ ምን ይፈጠራል? በቀጣዩ ክፍል አብረን የምናይ ይሆናል። ውድ ቤተሰቦች እስኪ አሁን በቀጣዩ ክፍል የተሰማችሁን ነገር በድራማው ዙሪያ ላይ የተሰማችሁን ወይንም መስተካከል አለበት የምትሉት ነገር ካለ ኮሜንት ሴክሽን ላይ እያስቀመጣችሁት ሐሳብ አስተያየታችሁን እንዲሁም ግምታችሁን በቀጣዩ ክፍል ይሄ ይሆናል መሆን አለበት ወይንም ደግሞ ይሆናል ብላችሁ የምታስቡትን ነገር ኮሜንት ሴክሽን ላይ እያስቀመጣችሁ ለድራማው ያላችሁን ድምቀት አሳዩልኝ። ውድ ቤተሰቦች ይሄን ድራማ እየተከታተላችሁት ይሄን ቻናል ሳብስክራይብ ያላደረጋችሁት ካላችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰቡኑ ቤተሰብ ከሆናችሁ ደግሞ ይሄ ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ለምሳሌ ድራማ ያላችሁን ፍቅርና ለዚህ ቻናል ያላችሁን ፍቅር አሳዩልኝ። ውድ ቤተሰቦች ሌላው ምሳሌ ድራማ ላይ ካሳየው ነገር መሃል ሁሉም ነገር እንግዲህ በትክክል አሁን በመድብል እቅድ መሰረት እየሄደ ቢገኝም መጨረሻ ላይ ጀግናው መድብል ትንሽ ስህተት ሰርቷል። ይሄ እንግዲህ በጣም እኔን በጣም ደብሮኛል። መድብል በምንም ታሪክ እንደዚህ ማድረግ አልነበረበትም፣ ማስተዋል ነበረበት። ነገር ግን ሞገስ ባደረገው ነገር ላይ በጣም ደብሮ ስለነበረና በሞገስ ስራው ላይ በጣም ስለተከፋ ሞገስ እንደዛ በፍጹም ማድረግ አልነበረበትም። ነገር ግን ሞገስ በጣም የወረደ ሰው እንደሆነና እሱ ደግሞ ያለው ነገር ባለመስማቱ በጣም ተደናብሮ አሁን የማይጣል ነገር ነው ጥሎ የወጣው። ይሄ እንግዲህ በጣም ከባድ ነገር ነው ለመድብል ህይወት። አሁን መድብል እንግዲህ ስልክ ጥሎ ነው የወጣው። ይሄ በጭራሽ ማይታሰብ ማይደረግ ነገር ነው መድብል ያደረገው። ይህ እንግዲህ በጣም ከባድ ነገር ነው። አሁን ስልኩን ተቀብሎ ዝና ይደውልላቸዋል። ከዛ ያን ሰዎች ይመጣሉ። ይህ በጣም ከባድ ነገር ነው። አሁን ለመድብል ህይወትም ይሄ ነገር እንግዲህ እንዳይሳካለት እቋጥራለሁ። እስቲ እናንተም ይሄ ነገር እንዳይሳካለት እናም ስልኩን ምናልባት ካነሳ ለካሌብ ሞሲሳ ጀሙ ከደወለ ይሄ ከባድ ነገር ነው የሚፈጠረው። ያለበትን ቦታ እስካለበት ቦታ ድረስ ሊመጡ ስለሚችል ይሄ ነገር እንግዲህ በጣም ከባድ ነው። ውድ ቤተሰቦች እስኪ እንዴት አያችሁት? ይሄ ነገር መድብል ይሄን ጥፋት ይህን ስህተት በመስራቱ እኔ በጣም በመድብል እኔ ደብሮኛል። ውድ ቤተሰቦች መድብል እንደዚህ ማድረግ አልነበረበትም ነው የምላችሁ። እስኪ እናንተስ ምን ትላላችሁ? በስልክ ጉዳይ ያያችሁት የተረዳችሁት ካላችሁ በቀጣዩ ክፍል ላይ ምን ይፈጠራል? ያ ጃማ ይደርሳል ወይስ መድብል ቀድሞ እንደባለፈው አስታውሶ ይመለሳል? በጣም ይሄ ነገር በጣም አጓጊ ነው። ምክንያቱም እንግዲህ ይህን ስልክ ከዝና እጅ ከወደቀ ከገባ ዝና ያን ስልክ ካነሳ እንግዲህ ለጓደኞቹ ይደውላሉ። ጓደኞቹ እንግዲህ ያለ ምንም አሁን እሱን ፍለጋ ላይ ስላሉ
እሱ ያለበትን ቦታ እስካለበት ቦታ ድረስ መጥቶ እሱን ነፃ ሊያወጡ ስለሚችሉ እሱም እንግዲህ ነፃ ወጣ ማለት የመድብል ህይወት በጣም አስጊ ነው። ውድ ቤተሰቦች አደጋ ውስጥ ነው የሚገባው። ይሄ ነገር እስቲ ምን ትላላችሁ እናንተ? መድብል በሰራው ነገር ላይ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣዩ ክፍል ቀጣዩ ክፍል በጣም መሳጭ ነው። ምን ያሳያል? ስልኩ ይሄን ስልክ አሁን ዝና ያነሳል ወይስ መድብል ይደርሳል? ግምታችሁን ይሆናል ብላችሁ የምታስቡት ነገር ግምታችሁን፣ ሀሳብ አስተያየታችሁን በድራማ ዙሪያ ላይ ያላችሁ ነገር ሁሉም ኮሜንት ሴክሽን ላይ እያስቀመጣችሁ አብሮነታችሁን አሳዩልኝ ውድ ቤተሰቦች። ይህን ሁሉ እንግዲህ በቀጣዩ ክፍል አብረን ምናይ ይሆናል። ቀጣዩ ክፍል እንግዲህ አሁን እየተሰራ ስለሆነ ተዘጋጅቶ እንዳለቀ ወደ እናንተ ቶሎ እንዲደርስላችሁ ይህን ቻናል ሳብስክራይብ ያላደረጋችሁት ሁላችሁም ሳብስክራይብ እያደረጋችሁት ቤተሰብ ሆናችሁ ይህን ቪዲዮ ለብዙ ሰው እንዲደርስ ሼር በማድረግ ተባበሩልኝ። በቀጣዩ ክፍል እስክንገናኝ በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ በዚህ ይበልኝ።